ድሮ ገና ድሮ በመወለድ ዘመን ምጧን የሚጋራት ጎረቤት ስትለምን በአምላክ ቅዱሳን በመላእክቶቹ የወለደች እናት ከመላእክት ቃል ሰማች አንድ ምስራት። ታላቅ ባለጸጋ ታላቅ ሰው ባለሀብት የጎረቤትሽን የታላቁን ንብረት ይወርሰዋል የሚል ሰማ ባለጸጋው። ግን ዳግም ላይ መለስ ሊሸኘው ፈልጎ ሕፃኑን ከተተው ከትልቁ ባህር በሳጥን አድርጎ። ዳሩ ምን ያደርጋል በርህሩህ ሰው እጅ ላይ ሕፃኑ ተገኘ። በዚህ አንደበትም ስሙ ተሰየመ፣ ባህራን ተሰኘ። ጠላቱም አገኘው በእንግድነት ጊዜ፣ ግን አልተደሰተም፣ እንዲያውም ማሰበ በታላቅ ትካዜ። ባህራንን ላከው ደብዳቤ ጻፈና ገና ከመድረሱ ይገደል በፍጥነት ያላንዳች ርህራሄ ያላንዳችም ምህረት ብሎ ከተበና ባህራንንም አለው ለማንም አታሳይ ስትሄድ በጎዳና። በዚህ መካከል ግን ታሪክ ተቀየረ። የባህራን መሞት በመላኩ እስትንፋስ በሕይወት ተሻረ። የመላእክት አምላክ የዓለም ፈጣሪ አዳምን ሲፈጥር በሕይወት እስትንፋስ ድንገት እንዳነቃ የባህራን መሞትም በመላኩ እስትንፋስ እዚህ ላይ ያበቃ። ታላቁ መልአክ ሆይ በአንድ ጊዜ ፍታ፣ የባህራን መሞት ጽዋው እንዳለፈ ምን ነው ለኢትዮጵያ አንድ ደብዳቤ አጣህ ባንተ የተጻፈ። ከአረብ ባለጸጋ የተጻፈላትን ትገደል የሚል ቃል ከተላኪው መንግስት ከባህራን እጅ ላይ ወርውሮ የሚጥል። እባክህ ጻፍልን፣ እባክህ ላክልን፣ ናፈቀን ሰላምህ ናፍቆናል፣ በወንድማችን ደም መርከስ ሰልችቶናል፣ ላክልን።